ከሮማ መንግስት መነሳት በፊት የነበረች የአውሮፓና የእስያ መጋጠሚያ በሆኑት የካውካሰስ ተራሮች መሃል የተሸሸገች አንዲት ጥንታዊት ሀገር አለች። እሷም አርሜኒያ ናት። ይህቺ ሀገር ታሪኳ የሚጀምረው ከሰው ልጆች ዳግም መወለድ ጋር ነው። መጽሐፍ ቅዱስ ላይ ታላቁ የኖህ መርከብ ከጥፋት ውሃ በኋላ ያረፈችበት ተራራ የት እንደሆነ ያውቃሉ? አዎ፣ የአራራት ተራራ ነው። ምንም እንኳን ዛሬ ላይ ይህ ተራራ በቱርክ ድንበር ክልል ውስጥ ቢገኝም ለአርመናውያን ግን የህልውናቸውና የብሔራዊ ማንነታቸው ትልቁ ምልክት ነው። ዛሬ በታሪክ ማዕበል ውስጥ ስላለፈችውና ከኢትዮጵያ ጋር ልዩ ቁርኝት ስላላት አስደናቂ ሀገር ሚስጥራትን እንገልጣለን። አርሜኒያ በዓለም ታሪክ ውስጥ ማንም ሊቀማት የማይችል አንድ ትልቅ ታሪክ አላት። በዓለም ላይ ክርስትናን የመንግስት መደበኛ ሃይማኖት አድርጋ የተቀበለች የመጀመሪያዋ ሀገር ናት። ይህ የሆነው በዓመተ ምህረት 301 ላይ ነው። ማለትም ታላቁ የሮማ ግዛት እንኳን ክርስትናን ከመቀበሉ ከዓመታት በፊት በቅዱስ ግሪጎሪ መሪነት ክርስትናን ካወጁ በኋላ በዓለም ላይ እስካሁን ድረስ በስራ ላይ ያለውን ጥንታዊ ካቴድራል እዚያው መሰረቱ። ነገር ግን ይሄ ብቻ አይደለም። እንደ ኢትዮጵያውያን ሁሉ አርሜኒያም በራሷ ልዩ ፊደላትና የጽህፈት ስርዓት የምትጠቀም ብርቅዬ ሀገር ናት። በ405 ዓመተ ምህረት በመነኩሴው ሜስሮፕ ማሽቶትስ የተፈጠሩት እነዚህ ፊደላት የአርሜኒያን ታሪክ፣ ባህል ለዘመናት ጠብቀው አቆይተዋል። አሁን ደግሞ ወደ ዋና ከተማዋ እንሂድ፣ የሬቫን። ይህቺ ከተማ ስትመለከቱ ዘመናዊና አዲስ ልትመስላችሁ ትችላለች። ነገር ግን እውነታው ፍጹም የተለየ ነው። የሬቫን ከተማ የተመሰረተችው ከክርስቶስ ልደት በፊት በ782 አካባቢ ነው። ይህ ማለት ታዋቂዋ የጣሊያኗ ሮም ከተማ ከመቆርቆሯ ከ29 ዓመታት በፊት የሬቫን ነበረች። ከተማዋ ሌላው የሚገርም ስም አላት። የሮዝ ከተማ በፒንክ ሲቲ ትባላለች። ምክንያቱም በከተማዋ ያሉ አብዛኞቹ ጥንታዊና ዘመናዊ ህንፃዎች የተገነቡት በተፈጥሮ ከሚገኝ ሮዝ ቀለም ካለው የእሳተ ገሞራ ድንጋይ ነው። አመሻሽ ላይ ፀሐይ ስትጠልቅ ከተማዋ የምታሳየው የሮዝ ቀለም እይታ ፍጹም ማራኪና አስደናቂ ነው። ነገር ግን የአርሜኒያ ታሪክ በደስታና በውበት ብቻ የተሞላ አይደለም። በሁለተኛው ክፍለ ዘመን መጀመሪያ ላይ ሀገሪቱ በዓለም ታሪክ ውስጥ እጅግ አሰቃቂ ከሆኑ መከራዎች አንዱ አስተናግዳለች። በ1915 ዓመተ ምህረት በአንደኛው የዓለም ጦርነት ወቅት የኦቶማን ኢምፓየር ወይም በአሁኗ ቱርክ በአርሜናውያን ላይ ስልታዊ የዘር ማጥፋት ወንጀል ተፈጸመ። በዚህ አሰቃቂ ጥቃት ከ1.5 ሚሊዮን በላይ አርሜናውያን ህይወታቸውን አጥተዋል። በሚሊዮን የሚቆጠሩ ደግሞ ሀገራቸውን ጥለው ተሰደዱ። ይህ ክስተት አርሜናውያን በመላው ዓለም እንዲበተኑ አደረጋቸው። ዛሬ በአሜሪካ፣ በፈረንሳይ፣ በመካከለኛው ምስራቅ የሚኖሩ የአርሜናውያን ተወላጆች ቁጥር በአገሪቷ ውስጥ ከሚኖሩት ህዝብ እጅጉን ይበልጣል። የሚገርመው ነገር ይህ ስደት ለአርሜኒያና ለኢትዮጵያ አዲስ ታሪክ ምዕራፍ ከፈተ። በ1924 ዓመተ ምህረት አልጋ ወራሹ ራስ ተፈሪ በኋላ ንጉስ ኃይለ ሥላሴ ኢየሩሳሌምን በጎበኙበት ወቅት ከቱርክ ስደት አምልጠው እዚያ የነበሩ 40 የአርሜኒያ ልጆች አገኙ። ንጉሱም ልጆቹን በሙሉ ወደ ኢትዮጵያ አምጥተው በጥበቃቸው ስር አሳደጓቸው። እነዚህ ልጆች 40 ልጆች በመባል የሚታወቁ የኢትዮጵያን የመጀመሪያ የናስ ሙዚቃ ባንድ ያቋቋሙና የመጀመሪያን የኢትዮጵያ ብሔራዊ መዝሙር ማርሽ ተፈሪን የደረሱ ናቸው። በአሰቃቂ መከራ ውስጥ አልፋ ታሪኳን፣ ማንነቷን ጠብቃ የኖረችው አርሜኒያ እስከዛሬ ድረስ የጥንካሬ ምሳሌ ናት። ስለዚህ ድንቅ ሀገር ታሪክ የዛሬው ቪዲዮአችን ይህን ይመስል ነበር። ቪዲዮን ከወደዳችሁት ላይክ እና ሰብስክራይብ ማድረጋችሁን አትርሱ። በሚቀጥለው ቪዲዮ እስክንገናኝ ቻው።